ይህንን ቪዲዮ የምታዩላችሁ በቪፒኤን ብታዩ ደስ ይለኛል። እንግዲህ ከአንድ ወር ምናምን በኋላ ነው ቪዲዮ ስለቅ እና ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ እያደረጋችሁ እንግዲህ በዛሬው ዕለት በተለያዩ ማህበራዊ ሚዲያዎች በተለይ በቴሌግራም በኩል የተለያዩ የሪሚዲያል ውጤት ተለቋል የሚል ነገር ሲዘዋወር አይቼ ነበር እና ብዙ ተማሪዎችም እየታየ ነው ምናምን እያሉ በተለያየ መልኩ ስትጠይቁ ነበረ። በተለያዩ ግሩፖችም ላይ እንደዛ ስታደርጉ ነበረ እና ደግሞ ያም እንዲታመን ያደረገው ነገር ዲላ ዩኒቨርሲቲ ምናምን የሚል የሆነ ፖርታል ላይ ዌብሳይት ላይ ገብተው እያዩ ነበር እና ያ ነገር ውሸት ነው። ዲላ ዩኒቨርሲቲም ደግሞ ተማሪዎች የተለቀቀው መረጃ ውሸት እንደሆነ እና በትዕግስት እስከሚለቀቅ ድረስ እንድጠብቁ በፍጥነት ይለቀቃል ብለን እንጠብቃለን ምናምን የሚሉ መግለጫዎችን ነገር ሰጥቷል እና አናውንስ አድርጓል ዲላ ዩኒቨርሲቲ። እና ከዛ ጋር የተያያዘ ነገር በፌክ ኒውስ እንግዲህ አሁን ውጤት እየወጣ ውጤት ከፈተናዎች በኋላ ይጠበቃል እና ብዙ ቻናሎች ቻናላቸውን ለማሳደግ እንደዚህ አይነት ነገሮችን ሊሰሩ ይችላሉ እና በዲላ ዩኒቨርሲቲ ተለቋል ብለው ፌክ መረጃዎችን ሲሰራጭ ነበር እና ያንን ነገር ብዙዎቻችን ቶሎ ዜናው ላይ ፎከስ ስለማናደርግ ፌክ ይሁን እውነተኛ መረጃ ይሁን ሳናረጋግጥ መሞከራችንን እንቀጥላለን ማለት ነው። እና በእኛም ቴሌግራም ቻናል ላይ ሼር ተደርጎ ነበረ። ያው ተለቋል አልተባለም ግን ሲለቀቅ በዛ ነው አናውንስ የሚደረገው ምናምን የሚል ነገር ለቀን ነበር። ግን ብዙዎቻችሁ ልትረዱ ስላልቻላችሁ እና ደግሞ ሌሎች ቻናሎች ላይ አይተናል የሚል ነገር በተለይ ዲላ ዩኒቨርሲቲ ምናምን እያያችሁ ስለነበረ በዛ የተነሳ ኮንፊውዥን ፈጥሯል። እና አንዳንድ ጊዜ ነገሮችን ስታዩ በትኩረት ብታዩ ራሱ ነው ያያችሁትን ታየ ተብሎ ዲላ ዩኒቨርሲቲ የተፖሰተው ፖስት የተለያዩ ቴሌግራም ቻናሎች ላይ ውሸት መሆኑን በቀላሉ ማወቅ ትችሉ ነበረ። ግን አንዳንድ ጊዜ መረጃዎችን ሳናጣራ የተለያዩ ነገሮችን እናደርጋለን እና አንደኛ ነገር መረጃው ምንድነው? ትምህርት ሚኒስቴር እንደምታውቁት በዚህ አመት 100% ነው ከናሽናል እንደ ናሽናል ኤግዛም ነው የሚይዘው ትምህርት ሚኒስቴር ራሱ ነው ከ100% የሚይዘው እና ያ ነገር እንደቀረ አድርጎ ማሳየት ነው አንዱ ነገር። ሁለተኛ ነገር ደግሞ በዚህ ፍጥነት ይለቀቃል ተብሎ አይጠበቅም። በርግጥ ከዚህ በፊት የነበሩትም ቶሎ ነው የተለቀቁት ግን መረጃዎች ስታያቸው የተሳሳቱ መሆኑን የሚያሳዩ ብዙ ነገሮች አሉ ማለት ነው። የመጀመሪያው ከትምህርት ሚኒስቴር ከ70% ከዩኒቨርሲቲ ደግሞ 30% የሚል ነገር አለ እና አንዳንድ ውጤቶች ላይ ስናይ ግን ከ30%ቱ 41 43 ምናምን ይመጣል እና በዚህ ራሱ ፌክ መሆኑን ማወቅ ትችላላችሁ። እንዴት ነው ከ30% 44 41 ምናምን ሊሆን የሚችለው? ይሄን ራሱ አንድ ማገናዘብ ትችሉ ነበረ ይሄ ማለት ነው። ስለዚህ በእንደዚህ አይነት ነገሮች መረጃዎችን መለየት ይቻላል ማለት ነው። ስለዚህ ዲላ ዩኒቨርሲቲም አናውንስ አድርጓል ያንን አንደርስታንድ ማድረግ ይኖርባችኋል ማለት ነው። ስለዚህ ውጤት ሲለቀቅ ያው ፈተና በኋላዎች ይጠበቃል እንደዚህ አይነት ነገሮች የኢንፎርሜሽን የተሳሳተ ኢንፎርሜሽን ሼር ስለሚደረግ ራሳችሁን ከዚህ መጠበቅ ነው። ውጤት አናውንስ ሲደረግ ራሱ ትምህርት ሚኒስቴር ኦፊሻል ስለሚያደርግ ያንን መጠበቅ ነው ማለት ነው። ስለዚህ አንዳንድ ሰዎች ሆነ ብለው ፌክ ኤዲት እያደረጉ ሊፖስቱ ይችላሉ። ምናልባት ዌብሳይቶች ተጠልፈው ምናምን እንደዚህ ሊለቀቁ ይችላሉ። ዲላ ዩኒቨርሲቲ ላይ እንደታየው ከሆነ ምን እንደተፈጠረ አይታወቅም ግን እንዴት እንደተፖሰተም አይታወቅም። ያ ነገር በቅርቡ እናሳውቃለን ተብሏል። ስለዚህ ራሳችሁን ከዚህ ነገር እየጠበቃችሁ የኛንም ቴሌግራም ቻናል ሼር ሰብስክራይብ ብታደርጉ እዛ ላይ ይፖሰታል። ራሱ የትምህርት ሚኒስቴር አለው ኦፊሻል ፔጆች እዛ ላይ ይፖሰታል እና እዛ ላይ እንድትጠብቁ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ